ኢትዮጵያ በአፍሪካ ትልቁንና አንደኛውን ምርጫ ልታካሄድ ዝግጅቷን አጠናቃለች። ሰባተኛውን ጠቅላላ ሀገራዊ ምርጫ በድሬዳዋ የተለያዩ ዝግጅቶች እየተደረጉ ይገኛሉ። እንግዲህ ዛሬ አሁን ላይ የምገኘው በወረዳ 2 አስተዳደር እገኛለሁ። በዚህ በወረዳ 2 አስተዳደር ውስጥ 32 የምርጫ ጣቢያዎች ይገኛሉ። በዚህም እንግዲህ የምርጫ ጣቢያው ተዘዋውረን እንደተመለከት ነው በርካታ ጣቢያዎች ላይ ድንኳኖች ተጥለዋል። እንዲሁም የታዛቢ መቀመጫ ወንበሮችና ሌሎች ለምርጫ ግብዓት የሚያስፈልጉ ቁሳቁሶችን እየተሟሉ ይገኛሉ። እንግዲህ ነገ ለሚደረገው ሰባተኛው ጠቅላላ ሀገራዊ ምርጫ በተለይም የአስተዳደሩ ነዋሪ ዝግጅቱ ምን ይመስላል የሚሉትን ተዘዋውረን የምናስቃኛቸው ይሆናል። እንድትከታተሉ እንጋብዛለን። ነብዩ ሙላቱ ሳቢያን ወረዳ 2 ነዋሪ ነኝ። ለሰባተኛው ምርጫ ተዘጋጅተናል። የተለያዩ የፖለቲካ ፓርቲዎች አማራጫቸውን አቅርበዋል። ይበጀኛል ይሆነኛል የሚለውንና የሀገርን እንትን ሊያስቀጥል ይችላል የሚለውን ፓርቲ ለመምረጥ ተዘጋጅቻለሁ። ነዋሪው በጠዋት መጥቶ የምርጫ ካርዱን አዘጋጅቶ መታወቂያውን ይዞ ድምጽ እንዲሰጥ መልእክቴን አስተላልፋለሁ። እሺ፣ ስሜ ዮናስ ተረፈ እንደሻው እባላለሁ። ከጎሮ ጤና ጣቢያ ጋር ነው። ሰባተኛው ሀገራዊ ምርጫን ካርድ እኛ ወጣቶች ይበጀናል ይጠቅመናል ምንለውን ነገ ለመምረጥ ሁላችንም ዝግጁ ነን። እዚህ አካባቢ የተሞላ ነው። በጠቅላላ በጠዋት ተነስተን ከማንኛውም ሰው እንደሚመርጠው እንፈልገውን ልንመርጥ ዝግጁ ነን እና እኔ ማስተላልፈው ሌሎችም ቢሆን ወጣቶችን ብቻ አይደለም አዛውንትም ምንም ቢሆን ይበጀኛል የሚለውን ነገ በጠዋት ተነስቶ እንዲቆርጥ የግሉን ድርሻ እንዲወጣ ፈልጋለሁ እና በሰላማዊ መንገድ እንደሚያልቅ ተስፋ አረጋለሁ። እኛም ወጣቶች ሁሉን ነገር በሰላም ለመጨረስ ዝግጁ ነን። የበኩላችን እንወጣለን። አውረጋሳ ወረዳ 2 መንደር 2 ነዋሪ ነኝ። እስካሁን በተደረገው የዚህ ምርጫ ተወዳዳሪ ፓርቲዎች የምርጫ ቅስቀሳቸውን ሲያደርጉ ሰምተናል፣ ተከታትለናል። እኔም እንደ ነዋሪነቴ ደግሞ ቢያንስ ይበጀኛል ይጠቅመኛል የሚለውን ፓርቲ ለመምረጥ ተዘጋጅቼ ቀኑን እየተጠባበቅኩኝ ነው። የምርጫ ካርዴንም በጥንቃቄ ያስቀምጫለሁ። ነገ በጠዋት 12 ሰዓት ወጥቼ በምርጫ ጣቢያ ተገኝቼ ምርጫለሁ። እሺ፣ እንግዲህ እኔም እንደ ነዋሪነት የሚገልጸው ምንድነው ነዋሪው ህዝብ ቢያንስ ምርጫው በጠዋት ተጀምሮ በጊዜ እንዲጠናቀቅ ሁሉም በጊዜ ከቤቱ ወጥቶ ምርጫውን በሰዓት ተገኝተን እንድንመርጥ በዚህ አጋጣሚ መልእክቴን አስተላልፋለሁ። ትግስት ኃይሌ ይባላለሁ። ምሰራው እዚህ ንግድ ላይ ነው። ቡና፣ ሻይ፣ ለስላሳ ምናምን ነው ምሰራው። እዚህ ጋር ብዙ አመት ነው። ምርጫ ደግሞ የመጀመሪያ አይደለም። ምርጫ ማለት የኢትዮጵያ ህዝብ የሚጠቅመው ነው መምረጥ ያለበት። አሁን ያለውን አየር አይቶ ልማቱን አይቶ በልማትም በተለያየ ነገር እየተሰራ ነው ያለው። አሁን ይሄን ልማት ደግሞ እንዲቀጥል ከጎን መሆን ያለብን እኛና ካርዳችን ነው መምረጥ ያለብን። ይሄን ልማት እንዲቀጥል የሰላም የኢትዮጵያን ሰላም በተለይ የድሬዳዋን ሰላም እዚህ ሰላም ለዚህ ስራ ለዚህ የተጀመረው ልማቶች እንዲያልቁ መስመር እንዲይዙልን በጠዋት ተነስቶ የድሬዳዋ አካባቢ ወይም እዚህ 02 ቀበሌ ሌላውም በድሬዳዋ ውስጥ የሚኖሩ ጠዋት ተነስቶ ካርድን እንዳይባከን እንዲመርጡ ነው ማሳስበው።